በደንብ የምትሰሙ ከሆነ መቼም አንዳንዴ እኔ ምን እንደሆናችሁ አላውቅም። የምትሰሙት ነገር ለምንድን ነው ግሳንግሱን ምናምኑን ገዝታችሁ የማዳም ቤት የተሰጣችሁ ካውያ ይዛችሁ መጣችሁ? ካውያው ኪሎውን ይዩት። ኦቨን አሁን እንግዲህ ትናንትና ጉምሩክ ነበርኩኝ። በዛ አጋጣሚ ጉምሩክ ኦቨን ማዳም ሰጠች ብላ ኦቨን የሰራ ቴሌቪዥን ካውያ ኪሎው ስንት ሆነ መሰላችሁ? ኦቨኑ ቴሌቪዥኑ የአረብ ሀገር የድሮ ሞዴሉ ሰፊው ነው፣ ፍላቱ ነው፣ ግን ሞዴሉ ሰፊው ሆነ። ክብደት እንዳይመስላችሁ እሱ ኦቨኑን ካውያውን ስንት እንደተባለች ታውቃላችሁ? 67,000 ብር 67,000 አስቡት። ለኪሎ ከፍላን የመጣችሁ ኪሎውን አስቡ፣ መጓጓዣውን አስቡ። የሁሉ ገንዘብ ከስራ 67,000 ብር ብሞት አንገቴ ቢቀበር አልከፍልም ብላ ጥላው ወጣች። ምክንያቱም ኦቨኑ አሮዬ ነው፣ ቴሌቪዥኑ አሮዬ ነው፣ ካውያው አሮዬ ነው። ስጦታ አገኘን ብላችሁ ታፍሳላችሁ፣ እዚህ ትታፈሳላችሁ። እኔ አንዳንዴ ይገርመኛል። ግሪቶ ቁራሌው ለመሰብሰብ ነው ሄዳችሁ ወይስ ስራ ሰርታችሁ ገንዘብ ይዛችሁ ኩሉ ናችሁ ራሳችሁን ጠብቃችሁ ለመምጣት ነው ሄዳችሁ? ምን ልትሰሩ ነው ሄዳችሁ? እዛ ስጦታ ብለው የሚሰጧችሁ እዚህ ቀረጡን ታውቁታላችሁ። እዚህ ይኸውላችሁ